እሺ ሰላም ሰላም፣ ውድና የተከበራችሁ የጽዮን ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ሁላችንም ሰላም ያደረገው እግዚአብሔር የተመሰገነ ይሁን። ከብዙ ቆይታ በኋላ እንግዲህ ዛሬ ብቅ ብያለሁ ማለት ነው። አብዛኛውን ጊዜ ያው ቪዲዮ እየሰራውኝ አይደለም እና ምን ነው ሚሩ ጠፋችሁ ያላችሁትም እንግዲህ አሁን ብቅ ብያለሁ። እንዴት ናችሁ ግን እናንተ? ደህና ናችሁ? ሁሉ ሰላም ነው አለን፣ እግዚአብሔር ይመስገን። ቻናሌ ሰብስክራይብ ያደረጋችሁ፣ ላይክ ሼር እያደረጋችሁ ለምታበረታቱኝ እጅግ አርጌ ያመሰገንኩኝ። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። እንደምታውቁት ያው ዩቱብ የተለያየ ድምጾች ሲገባ መዝሙሮች፣ የአንዳንድ ነገር ማለት ከገባበት ቪዲዮ ላይ ማለት ነው ያ ኮፒራይት ስለሚይዝ እዚህ ጋር ደግሞ መዝሙር ስለነበረ ያው ድምጹን ይዤዋለሁ። ለዛ ነው እና አንዳንዱን እየቆረጥኩኝ ግን አሳያችኋለሁኝ። እንግዲህ እንደዚህ በሚያምረው መልኩ ከቤተሰብ ከፋሚሊ ጋር ሆነን ያሳለፍነውን ጊዜ ለወደፊትም ማስታወሻ የሚሆን ነው። ያው ታውቃላችሁ ዩቱብ ላይ የተቀመጠ ነገር ብዙ ማስታወሻ ይሆናል እና በጣም ደስ የሚል ጊዜ ነበረ። እንግዲህ እንደዚህ በሚያምረው መልኩ ማለት ነው። እስቲ ላይክ አርጉኝ እና ደግሞ ሰብስክራይብ አርጉ። ቤተሰብ ሁኑ። እስቲ አበረታቱ። አንድ ሰው የሆነ ነገር ለመስራትና ለወደፊት ጥሩ ራዕዮችን ይዞ ከተነሳ ያንን ሰው ደግሞ ላይክ እያረጋችሁ ማበረታታት አለባችሁ እና ስለዚህ እኔ ደግሞ ያው በዩቱብን ማሳደግና ትልቅ ደረጃ መድረስ ከራሴ አርፌ ለሌሎች መትረፍ ስለምፈልግ ሰብስክራይብ እያደረጋችሁ እንዲሁም ላይክ ሼር አርጉልኝ እላችኋለሁ ቤተሰብ። የዛሬ ቪዲዮ ደግሞ ያው ሌላ አዲስ ነገር ሳይሆን ከቤተሰብ ጋር የነበረኝን ቆይታ ነው ማሳያችሁ ማለት ነው። እንግዲህ በስደት ሀገር ላይ እግዚአብሔር አምላክ ብዙ እህቶችን ብዙ ወንድሞችን ሰጥቶናል። በህብረት በጣም ብዙ ማለት ነው። አንድነትን የሰጠው ያው እግዚአብሔር ነው። እንግዲህ በስደት ላይ እንደዚህ ተሰባስበን በአንድነት ስናሳልፍ በጣም ነው ደስ የሚለው። እንደሚታዩ እንደ ቤተሰብ እንደ ፋሚሊ ማለት ነው እና ሻይ እየጠጣን ቡና እየጠጣን እየዘመርን ምናምን ነበር እና ያው እንደምታዩ ብዙ እህቶች ብዙ ወንድሞችን እግዚአብሔር ሰጥተዋል። በዚህ አጋጣሚ ደግሞ እስቲ በወጠንበት እግዚአብሔርንም እናመስገን። አያችሁ በያለንበት ደግሞ በምንሄደው አካሄድ ሁሉ እግዚአብሔርን ስናስብ ለእግዚአብሔር የሚገባውን ክብር ስንሰጥ ደስ ይላል እና ስለዚህ የእግዚአብሔር ቃልም እንደሚለው ሁሉ ጊዜ በጌታ ደስ ይበላችሁ ይላል እና እኛ የሆነ ነገር አግኝተን ደስ ሊለን የሚገባው በማንኛውም አጋጣሚ ደስ ሊለን ይገባል ማለት ነው። ስለዚህ እኛም ደግሞ በዚች አጋጣሚ በተሰባሰብንበት ስፍራ ላይ እየዘመርን ነበረ፣ እግዚአብሔርንም እያሰብን ነበረ። በጣም ነበር ደስ የሚለው የምር እና ያው ለጭፈራ አይደለም እዚህ ጋር ወጣነው፣ አልጨፈርንም። በቃ ደስ ይላል አይደል? እግዚአብሔርን ስታስቡ በምትሄዱበት መንገድ ሁሉ እግዚአብሔርን ስታስቡ ስትዘምሩ ክብሩን ስትሰጡ ደስ አይልም? በጣም ደስ ይላል እና እንደዚሁ ከእህቶቼ ጋር ከወንድሞቼ ጋር እግዚአብሔር በስደት ሀገር ከሰጠኝ ከእህቶች ከወንድሞች ጋር በዚህ እግዚአብሔር ያመሰገንን ነበረ። በጣም ነበረ ደስ የሚለው። እግዚአብሔር ይባረክ እና ደግሞ ይህን አንድነት የሰጠን እግዚአብሔር ይባረክ። ብዙዎች አብሮ ሲኖሩ አንድነትን ያጡ ብዙዎች አሉ፣ በተለይ ስደት ላይ ማለት ነው። ፍቅር የሌላቸው ብዙዎች አሉ፣ አንድነትን የማያውቁ ብዙዎች አሉ። በቃ እንዴት ነው አይደለ? በዘር በብሔር በጎሳ በቃ እንትን የሚሉ ግን እዚህ ዱባይ ላይ አሁን በአብዛኛው ጊዜ ታውቃላችሁ እና ውጪ ላይ ሲሰሩ ማዳም ቤት ቢሆን 3-4 ሆኖ የሚሰሩ ልጆች አሉ። አብዛኛው ልጆች
ይጣላሉ፣ ይበጣበጣሉ በጣም ማለት ነው እርስ በርሳቸው። ግን እኛ ግን ማወቅ ያለብን እግዚአብሔር ሁለት አድርጎ ሲሰጠን፣ እግዚአብሔር ሶስት ሲያረገን፣ በአንድ ቤት ውስጥ ህብረት ሲሰጠን ለዓላማ ሊሆን ይችላል። ስለዚህ ይሄን አስበን በሄድንበት ደግሞ ለእግዚአብሔር የሚገባውን ምስጋና መስጠት ያስፈልጋል። እግዚአብሔርን ማሰብ በመንገዳችን በሁሉ ነገራችን እግዚአብሔር እኛ ጋር እንደሆነ ማወቅ የሚገባውን ክብር መስጠት አስፈላጊ ነው ብዬ አስባለሁኝ። እና ደግሞ በጣም አሪፍ ቆይታ ነበር። እኛ ደግሞ ስንቆይ ዝጋ እህቶች ሲዘምሩ ነበሩ። በጣም ነበር ደስ የሚለው ማለት ነው። እየዘመሩ እያመለኩ ነበርን እና እግዚአብሔር እኛ እንደ ቀልድ ሆነን የምናደርገው ነገር ሁሉ የእግዚአብሔርን ስም ከፍ ስናደርግ ለእግዚአብሔር የሚገባው ክብር ወደ አብ ቀኝ ላይ ይሄዳል ማለት ነው። ጌታን ቀልድ ነው የሚመስለው እንደዚህ ስንዘምር፣ ጌታን ስናስብ። ስንቶች ናቸው እንደዚህ ወጥቶ የፈለጉ ስልክ ላይ በብዙ ነገር ላይ ሰዓታቸውን የሚያሳልፉ ማለት ነው። እኛ ደግሞ እያመለክን እየዘመርን ነበር። ይሄ በጣም ትልቅ ነገር ነው። እግዚአብሔርን ማሰብ በቃ በነገራችን ሁሉ ላይ ማለት ነው። ደስ የሚል ቆይታ ነበር ብቻ። እና በእውነት ስደት ላይ እንደዚህ ነጻነትን የሰጠን እግዚአብሔር የተመሰገነ ይሁን። ዱባይ ላይ በእውነት እግዚአብሔር ብዙ ጊዜ ነጻነት አለ ሀገሩ ላይ ነጻነትን የሰጠ እግዚአብሔር ይመስገን። እንደዚህ ወጥተን እንድንገባ ሰላም እንድንሆን በአንድነት እንድናመልክ እንድንዘምር እድል የሰጠን ያ ፍቅር ይኖራችሁ። በእውነት በዚህ ቪዲዮ ማስተላለፍ የሚፈልገው ፍቅር አንድነት ይኖር፣ በፍቅር በአንድነት እዚህ ጋር በጣም እየሳቅኩኝ ነበረ እና የሆነ እየሰራሁት እንትን ፋውል በጣም እየሳቅኩ ነበረ እና ብቻ ደስ ይላል። ምር አንድነት ፍቅር በጣም ደስ ይላል። ህብረት ደስ ይላል። በእርግጥ ህብረትን የማይወድ ሰይጣን ነው እና ህብረት እኛ የእግዚአብሔር ልጆች በአንድነት በህብረት እና ኢትዮጵያውያን በየትኛውም አቅጣጫ በህብረት በፍቅር ስንኖር ነው ደስ የሚለው ማለት ነው። እንግዲህ ያው ብቻ የምንኖረው አናቅም ብቻ እየዘመረ ወይኔ እብዶች ናቸው ሁሉም ደስ ይላሉ በጣም ማለት ነው። አታዩ እና እንደዚህ ደስ ብለዋቸው በጣም እየዘመሩ ቀና የሚታዩት በጣም ማለት ነው። እና አንድነት ህብረት በጣም ወዳቸው ኢትዮጵያ እንደሚያውቁ እግዚአብሔር ያኖራቸው። እንግዲህ ቤተሰቦች ቪዲዮን ያያችሁትን ይመስላል። ላይክ አድርጉ፣ አስተያየትም ስጡ እና ሁላችንም በያለንበት ፍቅርን አንድነትን እግዚአብሔር ይስጠን። ስራ ፈተን ብንቀመጥ ስራ ብንሰራ ባንሰራ በረፍታችን ጊዜ በሁሉም ሁኔታ ውስጥ ያው እግዚአብሔርን ማመስገን ያስፈልጋል። እናም ደግሞ ደስ ይላልና ሁላችንም እግዚአብሔር እንድናመሰግን እግዚአብሔር ይርዳን። በያላችሁበት ህብረት አንድነት የእግዚአብሔር ፍቅር ይብዛላችሁ። ያንዳንዳችን በስደት ላይ የምናገኛቸውን እህቶችን በፍቅር ወንድሞችን በፍቅር በአንድነት በህብረት ስንመላለስ እግዚአብሔርን በእኛ ደስ ይለዋል ማለት ነው። ስለዚህ ለሁላችሁም ፍቅርና አንድነት የብሔር ልዩነት ሳይኖር አንድነትንና ፍቅርን እግዚአብሔር ለኔም ለናንተም ያብዛልን። ፍቅር አስተማሪዎች እንሁን በትህትናና በእውነት እግዚአብሔር በሚንወደው መንገድ እንድንመላለስ እኔና እናንተን እግዚአብሔር እርዳን። በጣም ነው የምወዳችሁ። ደግሞ እዚህ ቪዲዮ ላይ ያላችሁ ፋሚሊ ቤተሰብ በጣም ሁላችሁንም እወዳችኋለሁ። እግዚአብሔር አይለየን። አንድነትን ፍቅርን እግዚአብሔር ያብዛልን።
እንግዲህ የዩቲዩብ ቻናል ቤተሰቦቼ በአዳዲስ ቪዲዮዎች እስከሚመለስ ድረስ እግዚአብሔር ከናንተ ጋር ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። አስተያየት ካላችሁ ኮሜንት ላይ ጻፉ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ሳምንት ይሁንላችሁ። ባይ ባይ።